እስካሁን ሞትን ያልቀመሱ ነገር ግን ወደፊት ደግሞ ሞትን የሚቀምሱ አሁን ግን በብሔረ ሕያዋን ያሉ 10 ቅዱሳን። ሰላም ሰላም ውድ ኦርቶዶክሳውያን፣ እንኳን ለአባታችን ለአቡነ አረጋዊ የመታሰቢያ ዓመታዊ በዓል በሰላም አደረሳችሁ። በሞት ያልተለዩ ነገር ግን የተነጠቁ በብሔረ ሕያዋን የሚገኙ ነገር ግን በመጨረሻው ዘመን መጥተው ሞትን የሚቀምሱ 10 ቅዱሳን። አንደኛ አቡነ አረጋዊ ወይም ደግሞ ዘሚካኤል ጥቅምት 14 ቀን ተሰውረዋል። ሁለተኛ ኢትዮጵያዊው ቅዱስ ያሬድ ግንቦት 11 ቀን ተሰውሯል። ሶስተኛ ርዕሰ አበው ተብሎ የሚጠራው ጻድቁ ሄኖክ ሐምሌ 25 ቀን ተሰውሯል። አራተኛው ርዕሰ ነቢያት ተብሎ የሚጠራው ጻድቁ ኤልያስ ደግሞ ጥር 6 ቀን ተሰውሯል። አምስተኛ ዮሐንስ ወልደ ነጎድጓድ ወይም ፍቁረ እግዚእ ደግሞ ጥር 4 ቀን ተሰውሯል። ስድስተኛ ንጉሥ ነአኩቶ ለአብ እንደዚሁ ተሰውሯል። የእርሱም መታሰቢያ በዓሉ ህዳር 3 ቀን የተሰወረበት በዓሉ ነው። ሰባተኛ አቡነ ገሪማ ወይም ይስሐቅ ደግሞ ሰኔ 17 ቀን ተሰውረዋል። ስምንተኛ አቡነ አብጼ ግንቦት 29 ቀን ተሰውረዋል። ዘጠነኛ አቡነ ሊቃኖስ ህዳር 28 ቀን ተሰውረዋል። አስረኛውና የመጨረሻው ደግሞ ነቢዩ እዝራም እንደዚሁ ተሰውሯል። ሌሎች የምታውቋቸው ቅዱሳን ካሉ በስር በኮሜንት ላይ አሳውቁኝ።